አሰላሙ አለይኩም ወራህመቱላሂ ወበረካቱ እንዴት ናችሁ ውድ ቤተሰቦች እንግዲህ እኔን በቲክቶክ እና በፌስቡክ ኢስላሚክ መረጃ በመስጠት መታቆኝ በሙሉ ወደ ዩቲዩብ መጥቻለሁ ኢንሻአላህ ያው ታበረታቱናላችሁ ባሪፍ ሁኔታ ተቀበሉናላችሁ ብዬ ተስፋ አረጋለሁ እንግዲህ እዚህ አሪፍ ቆይታ ይኖረናል ብዬ አስባለሁ ኢስላሚክ መረጃዎችና አንዳንድ የምንሰጣቸው ሐሳቦች በወቅታዊ ጉዳዮች ላይ አብረን እንወያያለን አዳዲስ ነገሮችን አሳውቃችኋለሁ እና ቤቱን በደንብ ሰብስክራይብ እያደረጋችሁ አሪፍ አቀባበል እንደምታደርጉልኝ ተስፋ አረጋለሁ እንግዲህ የመጀመሪያ ቪዲዮዬ ነው ዩቲዩብ ላይ ቪዲዮ ሰርች አላቅም ዩቲዩብ ላይ ቪዲዮ ለቅቄ አላቅም የመጀመሪያዬ ነው ቫይራል ይውጣ አይውጣ አይድረሳችሁ አላቅም ነገር ግን ወደፊቱ አሪፍ ቆይታ እንደሚኖረን ስንላመደው ተስፋ አረጋለሁ ከአላህ ጋር ኢንሻአላህ ወጭ ኮናችሁ ኮሜንት ላይ ፍትህ ለአክሱማውያን በማለት ይሄን ቪዲዮ በደንብ ሼር ኮፒ ሊንክ ዲዩት ፖስት በማድረግ ለመላው ሙስሊም ላልሆኑ ይሄን ቪዲዮ አድርጉ ምን ሰግደው ኢትዮጵያ ነው ምን ሞተው ኢትዮጵያ ነው ሰላት ይፈቀድልን ቀብር ቦታ ይፈቀድልን البنات ممنوع يروحوا المدرسة بالحجاب إذا يبوا يدرسوا لازم يشيلوا الحجاب في أقسم ውሳኔዎች ውስጥም አንደኛ በትምህርት ቤቶች ሂጃብ መልበስ በይፋ ታግዷል ለዘመናት ሲሰራበት የነበረው የጁምዓ ሶላት በሹቅ መስጂድ እንዳይሰገድ መታገድ በከተማዋ በኪራይ ቤቶች ላይ የሚገኙ መስጂዶች በሙሉ እንዲዘጉ ታዟል ያዛን ጥሪ በድምጽ ማጉያ ስፒከር መጠቀም ፍጹም መከልከሉን አስክሬን ይዞ ወደ መቃብር በሚሄድበት ወቅት በአስፋልት መንገድ መጠቀም ተከልክሎ በአማራጭ መንገዶች እንዲዞሩ ታዟል እሱም ላይ በቤተ እምነት ዙሪያ ላይ ያሉ ጭፈራ ቤቶች ዝሙት መስሪያ ቤቶች መደነሻ መራቆቻ ቤቶች የቤተ ክርስቲያኗን ክብር መጠጫ መጨፈሪያ መስከሪያ ቤቶች የቤተ ክርስቲያኗን ክብር ሳይነኩ ያንቺ መስጊድ ግን የቤተ ክርስቲያኑን ክብር ይነካል ተባልኩ ይያልኩ ነው ገብቷል አይደል ይያልኩ ያለሁት ታዲያ ሙስሊሞች ከዚህ ምን ተማራችሁ እኛ ከተባበረን ወላሂ በአንድ ሳምንት ውስጥ ብቻ የአክሱም ሙስሊሞችን ጭቆና ለዓለም ሁሉ ማሳወቅ እንችላለን አቅሟለን ከዚህ በፊትም በበርካታ አጋጣሚዎች ይሄንን አሳይተን ነበር ጊዜው አሁን ነው ሙስሊሞች ራሳችንን መንፈትሽበት ጊዜ ፍትህ ለአክሱም ሙስሊሞች